አንገታችሁን ወደ ታች ዝቅ ማድረግ አለመቻል ከትራስ ያለፈ ችግር ሊሆን ይችላል። ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። አንገትን ወደ ታች ዝቅ ማድረግ አለመቻል ብዙ ጊዜ በትራስ ምክንያት እንዲሁም ደግሞ በተለያዩ በአቀማመጥ ችግር ሊሆን ይችላል። በአንገታችን ጡንቻዎች ወይም ደግሞ መስል ላይ ጫና ሲኖር ነው የሚፈጠሩት። ነገር ግን ከዛ የከፋ ሲሆን ሜኒንጃይቲስ የምንለው አንጎላችንን እንዲሁም ደግሞ ስፓይናል ኮርድ የምንለውን የሚሸፍነው ሽፋኑ ኢንፌክሽን ሲፈጥረው ወይም ደግሞ ብግነት ሲኖርበት የሚፈጠር ህመም ነው። ይህ ደግሞ በጣም አደገኛ ሊሆን ይችላል። ራሳችንን እስከ መሳት፣ ኮማ ውስጥ እስከ ማስገባት እንዲሁም ደግሞ ከሞት ድረስም ሊያደርሰን ይችላል። ታዲያ ይህ የአንገት መድረቅ ወይም ደግሞ ዝቅ ማድረግ አለመቻል ከትራስ ያለፈ ችግር እንደሆነ የምንረዳው እንዴት ነው? አንደኛው ራስ ምታት ነው፣ በጣም ከፍተኛ የሆነ ራስ ምታት። ሁለተኛ ደግሞ ትኩሳት። ሌላው ደግሞ ላይት ሴንሲቲቪቲ የምንለው ወይም ደግሞ ብርሃን ስናይ በጣም ማሳመም ወይም ደግሞ ብርሃኑን ለማየት መቸገር ናቸው። ከዚህም ካለፈ ደግሞ ግራ ወደ መጋባት ወደ ኮንፊውዥን ውስጥ ሊከተል ይችላል። ይህ የማጅራት ገትር የምንለው ህመም በቀላሉ የሚከሰት ነገር አይደለም። ብዙ ጊዜ የሰውነታችን የበሽታ መከላከል አቅም ሲደክም እንዲሁም ደግሞ ትራውማ ወይም ደግሞ አደጋ ሲደርስ ብዙ ጊዜ ደግሞ ስፓይናል ኮርድ አካባቢ የደም መድማት ከነበረ እንዲሁም ደግሞ የተለያዩ ጭንቅላታችን አካባቢ ያሉ አደጋዎች ከተፈጠሩ ከዛ ተከትሎ ሊመጣ ይችላል ይሄ ህመም። ስለዚህ አንገታችሁ አልታጠፍ ሲላችሁ ከላይ የጠቀስኩላችሁ ተያያዥ ምልክቶች እንዳሉ እርግጠኛ ሆኑ። እንደነሱ አይነት ነገሮች ካያችሁ በአፋጣኝ ወደ ሕክምና ሂዱ። ይህ መልዕክት ተጠቅሟችኋል ብዬ አስባለሁ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።